አስቡት አንድ ቀን ጧት ከእንቅልፋችሁ ትነቃላችሁ። ወደ ውጭ ወጥታችሁ ሰማዩን ስታዩት ግን ሰማያዊ አይደለም። የምትተነፍሱት አየር ሁሉ በአመድ ታፍኗል። ጥቁርና ጥቅጥቅ ያለ ጭስ መላውን ከተማ አልብሶታል። ከሰማይ ላይ ደግሞ ልክ እንደ ተቆጣ የንብ መንጋ የሚጮህ በመቶዎች የሚቆጠሩ የብረት ወፎች እሳት እያዘነቡ ነው። ይህ በሆሊውድ ፊልም ላይ የሚታይ የዓለም ፍጻሜ ምስል አይደለም። ልክ ከሁለት ቀን በፊት በዓለማችን ላይ እጅግ በጣም ጥብቅ የሚደረግለት በሩሲያ ዋና ከተማ በሞስኮ ላይ የተከሰተ እውነተኛ ታሪክ ነው። ይህንን ስታዩ ግን ልባችሁ ውስጥ አንድ ትልቅ ጥያቄ መምጣቱ አይቀርም። ለመሆኑ ትናንት አንተ ብቻ ጀምር እንጂ እኛ ከጀርባህ ነን እያሉ እሳት ውስጥ የጨመሩት ወዳጆቹ ዛሬ በችግር ቀን የት ገቡ? አዎ ዛሬ የምንነግራችሁ ታሪክ ልብ የሚነካ ብቻ አይደለም። ለእኛ ለኢትዮጵያውያን ሰው በሰው ቢታመን የሚለው ጥልቅ እውነት በደም ስራችን ውስጥ የሚያሳርጽ ትልቅ ትምህርት ነው። ለመሆኑ ዩክሬን እንዴት በወዳጆቿ ተከዳች? ሩሲያ በዚህ ቴክኖሎጂ ጦርነት ውስጥ ምን ገጠማት? ይህንን ታሪክ እስከ መጨረሻው ካልሰማችሁት ዛሬ በዓለማችን ላይ እየሆነ ያለውን ትልቁን የክህደት የብልጥነትና የራስን ጥረት አስገራሚ ሚስጥር ታጣላችሁ። አብራችሁንም ቆዩ። እስኪ ወደ ኋላ 4 ዓመት ተመልሰን እንሂድ። ይህ ትልቅ ጦርነት ሲጀመር ዩክሬን የምትባል አገር የራሷን ድንበር ብቻ ነበር የምትከላከለው። የሩሲያ ታንኮችና ሚሳኤሎች በየቀኑ ሲወርዱባት፣ እሷ ግን እጇን ዘርግታ ሰማዩን ታይ ነበር። ለምን መሰላችሁ? ምክንያቱም ከጀርባ ያሉ ትልልቅና ሀብታም ሀገሮች ቃል ገብተውላት ነበር። አይዞሽ፣ እኛ ካንቺ ጋር ነን፣ የፈለግሽውን መሳሪያ ታንክና አይሮፕላን እንሰጥሻለን፣ ብቻ አንቺ በርቺ አሏት። ያኔ በጆ ባይደን የሚመራው የአሜሪካ መንግስትና የአውሮፓ አገሮች ልክ እንደ ደራሽ ውሃ እርዳታ ያፈሱለት ነበር። ዩክሬንም በእነሱ ተማምና በሩሲያ ላይ ቆመች። ነገር ግን በዓለማችን ላይ ከአየር ሁኔታ በበለጠ ፍጥነት የሚቀያየር ነገር ቢኖር ፖለቲካ ነው። ጊዜው ተለውጦ በአሜሪካ አዲስ አስተዳደር መጣ። ያ የሚያፈሰው እርዳታ በአንድ ጀንበር ልክ እንደ ውሃ ቧንቧ ተዘጋ። ይህንን ሁኔታ እኛ በሀገራችን ምን እንለዋለን መስላችሁ? ዛፍ ላይ ሰቅለው መሰላሉን ወሰዱት። አዎ ትናንትና እሳት ውስጥ ግቢ እኛ ካንቺ ጋር ነን ያሏት ወዳጆቿ ዛሬ ሲከፋ ግን ፊታቸውን አዞሩባት። ዩክሬን ብቻዋን በበረሃ መሃል ቀረች። ጥላት ከፊት ለፊቷ ቆሟል። ወዳጅ የተባሉ ደግሞ ከጀርባዋ ሸሽተዋል። በዚህ ሰዓት ዩክሬን ውስጥ ያሉ ምስኪን ሰዎች ምን ሊሰማቸው እንደሚችሉ አስቡት። ታዲያ ዩክሬኖች በዚህ ተስፋ አስቆራጭ ሰዓት እጃቸውን ሰጥተው አልተቀመጡም። እኛ ሀገር የችግር ጊዜ ፈጠራ ይወልዳል እንደሚባለው እነሱም አንድ አስገራሚ ነገር አሰቡ። ትልልቅ የጦር አይሮፕላኖች የሉንም፣ ምንም ችግር የለም። በጣም ርካሽ የሆነ ነገር ግን ልክ እንደ ንብ መርዛማ የሆኑ ድሮኖች ወይም የብረት ወፎችን በራሳቸው መስራት ጀመሩ። እነዚህ ድሮኖች ከትልልቅ ሚሳኤሎች በጣም የረከሱ ናቸው። ነገር ግን በብዛት ሲላኩ የሚያደርሱት ውድመት በቀላሉ የሚገመት አይደለም። ብቻቸውን የቀሩት ዩክሬናውያን እነዚህን ትንንሽ ድሮኖች ይዘው ጦርነት ወደ ሌላ ምዕራፍ ሊቀይሩት ወሰኑ። ግን እንዴት? ጥላት ወደሚኖርበት እስከ ዛሬ ሰላም ወደ ነበረው የሩሲያ ልብ ውስጥ በቀጥታ በመግባት። ለመሆኑ በዚያች አስፈሪ ሌሊት በሩሲያ ዋና ከተማ በሞስኮ ምን ተፈጠረ? ሰኔ 18 ቀን 2026 ገና ጎህ ሳይቀድ የሞስኮ ነዋሪዎች በሰላም ተኝተዋል። ሌሊቱ በጣም ጸጥተኛ ነበር። ነገር ግን በዚያ ድቅድቅ ጨለማ ውስጥ በሰማይ ላይ አንድ በጣም የሚያስፈራ ድምፅ ይሰማ ጀመር። እየቀረበ ሲመጣ ድምፁ ልክ እንደተቆጣ የንብ መንጋ ሆነ። የሞስኮ ሰዎች በመስኮታቸው ብቅ ሲሉ ያዩትን ማመን አልቻሉም። በመቶዎች የሚቆጠሩ ትናንሽ የብረት ወፎች ወይም ድሮኖች ሰማዩን አልብሰውታል። ይህ ዝም ብሎ ተራ ጥቃት አልነበረም። የታለመው የሩሲያ ትልቁንና ዋነኛው የኢኮኖሚ ደም ስር ላይ ነበር። በሞስኮ እምብርት ውስጥ ካፑቶኒያ የምትባል በጣም ግዙፍ የነዳጅ ማጣሪያ አለች። ይህች ማጣሪያ ለከተማዋና ለአካባቢዋ ዋነኛ ነዳጅ የምታቀርብ ልክ እንደ ከተማዋ ልብ የምትታይ ቦታ ናት። ዩክሬናውያን ድሮኖቻቸውን በቀጥታ የላኳቸው ወደዚህ ቦታ ነበር። በድንገት ዱብ 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 የሚል ተከታታይና አስፈሪ ፍንዳታዎች ከተማውን አወኳት። በሰከንድ ውስጥ ያ ግዙፍ የነዳጅ ማጣሪያ በእሳት ባህር ውስጥ ሰመጠ። ጥቅጥቅ ያለ ጥቁር ጭስ ወደ ሰማይ ሲመጣ ጭሱ ሰማዩን እንዴት እንደሸፈነው ሲታይ ልክ የዓለም ፍጻሜ የመጣ ነው የሚመስለው። ለመሆኑ ይህ ሁሉ ሲሆን የሩሲያ ታዋቂው የአየር መከላከያ የት ነበር? እንዴትስ ሞስኮን የመሰለች ግዙፍ ከተማ በአንድ ሌሊት መከላከያ አጣች? ሁኔታው በጣም አስፈሪ ነበር። በሞስኮ ያሉ ትላልቅ የአውሮፕላን ማረፊያዎች በአንድ ጊዜ ተዘጉ። በሺዎች የሚቆጠሩ መንገደኞች በድንጋጤ ወደ ደህና ቦታዎች እንዲሸሹ ተደረጉ። የሩሲያ ሰዎች ጦርነቱ ድንበር ላይ ብቻ ያለ ይመስላቸው
ይመስላቸው ነበር። በቴሌቪዥን የሚያዩት ተራ ወሬ ነበር። አሁን ግን ያ የጦርነት እሳት በደጃፋቸው መጣ። በዚህ ጥቃት ምክንያት ሰዎች ሞቱ፣ ህፃናትና እናቶች ቆሰሉ፣ የልጆች መጫወቻ ቦታዎች ላይ እሳት ወደቀ። ነገር ግን ታሪኩ እዚህ ላይ አያበቃም። ዩክሬን ይህንን ጥቃት የፈጸመችው በአጋጣሚ አልነበረም። ከጀርባዋ የነበረው እቅድ በጣም አስገራሚ ነበር። ለመሆኑ ዩክሬን ይህንን ያደረገችው ለምንድን ነው? ከዚህ በስተጀርባ የተደበቀው እውነተኛ ሚስጥር ምንድን ነው? ለመሆኑ ዩክሬን ለምን ይህችን የነዳጅ ማጣሪያ ብቻ መረጠች? ለምንስ በሁለት ቀን ልዩነት ደግማ መታቻት? አዎ ሰኔ 16 መጀመሪያ መትቷት ነበር። ሰራተኞቹ ጉዳቱን ጠግነው ሳይጨርሱ ሰኔ 18 ድጋሚ መቱት። ይህ ዝም ብሎ የተደረገ ፍንዳታ አይደለም። ሆን ተብሎ ሩሲያን በጣም በሚያማት ቦታ ላይ እጅ ለመጠምዘዝ የተደረገ እቅድ ነው። እዚህ ጋር ግን አንድ ትልቅ ሚስጥር አለ። ዩክሬን ይህንን እንድታደርግ ያስገድዳት ምንድን ነው? እውነቱን ልንገራችሁ፣ ዩክሬን ይህንን ያደረገችው በጣም ተስፋ ከመቁረጥ የተነሳ ነው። ምዕራባውያን ሀገሮች የጦር አይሮፕላን እንሰጥሻለን እያሉ ደጋግመው ቃል ገብተውላት ነበር። ነገር ግን ጊዜው ሲደርስ ቃላቸውን አጠፉ። ዩክሬን ምንም አይነት ዘመናዊ የጦር አይሮፕላን ማግኘት አልቻለችም። በዚህ ሰዓት ነው እንግዲህ ዩክሬናውያን የሰው እጅ ከመጠበቅ በገዛ እጃችን እናንሳ ብለው የወሰኑት። እስኪ ያስቡት፣ አንድ ሚሳኤል ለመስራት በሚሊዮን የሚቆጠር ዶላር ይጠይቃል። ድሮን ለመስራት ግን በጣም ትንሽ ሳንቲም ነው የሚፈልገው። ዩክሬኖች ምን አደረጉ መሰላችሁ? በጣም ርካሽ የሆኑ በመቶዎች የሚቆጠሩ ድሮኖችን በአንድ ላይ ሰሩና ወደ ሞስኮ ላኳቸው። ሩሲያ የዓለማችን ጠንካራ የአየር መከላከያ ቢኖራትም እነዚህን ሁሉ ድሮኖች በአንድ ጊዜ መቋቋም አልቻለችም። 70% ድሮን መትታ ብትጥል እንኳ የቀሩ 30%ዎቹ ሂደው ዋናውን ቦታ ያፈርሱታል። ይህንን ብልሃት ማን አሰበው? እስከዛሬ ድረስ በሞስኮ የሚኖሩ የሩሲያ ሰዎች ጦርነቱ ሩቅ ቦታ ያለ ይመስላቸው ነበር። ቱሪስቶች ይመጣሉ፣ ሰዎች በየካፌው ይዝናናሉ፣ ህይወት ሰላም ነበር። አሁን ግን ያ ሰላም በአንድ ጀንበር ጠፋ። የሩሲያ መንግስት ሁሉንም ድሮኖችን መትተናል፣ ጥለናል፣ ምንም የደረሰ ጉዳት የለም ብሎ በቴሌቪዥን ሊናገር ይችላል። ግን በገዛ አይኑ ጥቁሩን ጭስ ያየን፣ በቤቱ ላይ ድሮን ሲያልፍ የሰማን እና አይሮፕላኑን ተሰርዞበት አየር ማረፊያ ላይ የተቀመጠን ሰው እንዴት ማታለል ይቻላል? የታሪኩ እውነተኛው ሚስጥር ግን ገና አልተጋለጠም። ዩክሬን ይህንን ጥቃት ለመሰንዘር ለዓለም መሪዎች ያስተላለፈችው ሌላ በጣም ትልቅ የፖለቲካ መልእክት አለ። እሱ ምንድን ነው? ዩክሬን ይህንን ያህል ትልቅ አደጋ ውስጥ ገብታ ሞስኮ ድረስ ሂዳ የነዳጅ ማጣሪያውን ለመምታት የደፈረችበት እውነተኛው ሚስጥር ምንድን ነው? እውነቱ ሲጋለጥ ግን ልብን ያደማል። ይህ ጥቃት ከመፈጸሙ ጥቂት ቀናት በፊት የዩክሬን ፕሬዝዳንት ዜሌንስኪ በምዕራባውያን አገሮች መካከል እየዞረ እርዳታ እንዲሰጧቸው ይለምኑ ነበር። ታዲያ የምዕራባውያን መሪዎች ምን አሉት መሰላችሁ? እርዳታ እንድንሰጥሽ ከፈለግሽ አሁንም ጠንካራ መሆንሽን በተግባር አሳይን፣ ሩሲያን ማዳከም እንደምትችይ ማረጋገጫ ስጪን አሏት። እስኪ ያስቡት፣ እርዳታ ለማግኘት ሲባል ብቻ ይህንን ያህል ትልቅ የጦርነት እሳት መጫር ነበረባቸው። ዜሌንስኪ ለምዕራባውያን መሪዎች አሁንም ጠንካራ ነን የሚል ምስል ለማሳየት ይህንን ጥቃት በወርቅ ሳህን አቅርቦ ሰጣቸው። ነገር ግን ታሪኩ እዚህ ላይ የሚያበቃ አይደለም። ይሄ ክስተት በዓለማችን ላይ ያለውን አንድ አስከፊ እውነት ፍንትው አድርጎ አሳይቶናል። በሀገራት ፖለቲካ ውስጥ ወዳጅነት የለም። የሀገራት ሃይማኖት ጥቅማቸው ብቻ ነው። ምዕራባውያን አገሮች ዩክሬንን የወደዷት ወይም ለሚስኪኑ ሕዝብ አዝነው አልነበረም የረዷት። ሩሲያን ለመምቻ መዶሻ አድርገው ሊጠቀሙበት ስለፈለጉ ብቻ እንጂ። ጥቅማቸው ሲያልቅ ግን ልክ እንደ አሮጌ ዕቃ ወረወሯት። ሰማዩ ላይ የሚበሩትን የጦር አይሮፕላኖችን እንሰጣችኋለን ብለው ዋሹ። በመጨረሻ ብቻውን በጦርነት አውድማ ላይ ጥለዋት ሄዱ። ይህ ታሪክ ታዲያ ለእኛ ለኢትዮጵያውያን ትልቅ ትምህርት አይሰጠንም ትላላችሁ? በገዛ እጅህ ካልሰራኸው፣ በገዛ እግርህ ካልቆምክ ሁልጊዜ ቢሆን የሌሎች መጠቀሚያ ሆነህ ነው የምትቀረው። ጦርነት እሳት ነው። እሳቱ ሲነድ ደግሞ የሚለበልበው ያንን ጦርነት የቆሰቆሱትን መሪዎች ሳይሆን ምንም የማያውቁትን ምስኪንና ሰላማዊ ሕዝብ ነው። ዛሬ በሩሲያም ሆነ በዩክሬን ምድር በየቀኑ የሚሰማው የንጹሃን ለቅሶና ዋይታ ነው። ነገር ግን የዚህ ሁሉ ስቃይ ጀርባ ታሪኩ ለእኛ ለኢትዮጵያውያን ትልቅ መስተዋት ነው። ዩክሬን ምዕራባውያን አምና በሰው ተደግፋ ስትነሳ በመጨረሻዋ ምን እንደሆነ በአይናችን አየን። ዛፍ ላይ ሰቅለው መሰላሉን ወሰዱባት፣ ብቻዋን ሜዳ ላይ ጣሏት። ነገር ግን አንድ ነገር አስተዋላችሁ? ዩክሬናውያን በራሳቸው መቆም የጀመሩት ያን ሁሉ መከራ አይተው የሰው እጅ ተስፋ ሲያስቆርጣቸው ነው። በራሳቸው ጥረት ትንንሽ ድሮኖችን ሰርተው
ነው ትንሽ ድሮኖችን ሰርተው ነው ያቺን ግዙፍ አገር ያንቀጠቀጧት። እኛስ ከዚህ ምን እንማራለን? እኛም ሀገራችንን መውደድ፣ በራሳችን እግር መቆም እና የሰው እጅ አለመጠበቅ ምን ያህል ወሳኝ እንደሆነ ይሄ ታሪክ በትልቅ ቀለም ይነግረናል። በራሳችን ካልቆምን፣ የራሳችንን ካልሰራን በዚህች ክፉ ዓለም ላይ ምንም ቦታ አይሰጠንም። እስኪ አሁን እናንተ ልጠይቃችሁ፣ ከልባችሁ አስባችሁ በኮሜንት መስጫው ላይ እውነቱን ንገሩኝ። ከዚህ ከዩክሬንና ከሩሲያ ታሪክ ለሀገራችን ለኢትዮጵያ ምን ትልቅ ትምህርት ወሰዳችሁ? ሰው በሰው ቢታመን በመጨረሻ ምን ይሆናል? ሐሳባችሁን ኮሜንት ላይ አስቀምጡልኝ። እያንዳንዱን ኮሜንት አነበዋለሁኝ። ይህ ቪዲዮ ከተመቻችሁና ትምህርት ከሆናችሁ ላይክ ማድረጋችሁን እንዳትረሱ። ለወዳጅ ዘመዶቻችሁም አጋሩት፣ ሸር አድርጉት። እንደዚህ አይነት ሁልጊዜ ልብ የሚነኩና አስተማሪ ታሪኮች እንዲደርሷችሁ ደግሞ ቻናሉን ሰብስክራይብ በማድረግ የዚህ ትልቅ ቤተሰብ እንድትሆኑ ጠይቃችኋለሁኝ። በሚቀጥለው ሌላ አስገራሚ ታሪክ ይዤላችሁ እስክመጣ ድረስ ሰላም ለሀገራችን፣ ሰላም ለእናንተ ይሁን። ቻው።